አልችልም፣ አለቅሳለሁ። በጣም ይከፋኛል። በቃ በጣም ይከፋኛል። ሰላም የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? እንግዲህ ባለፈው ጊዜ በነገርኳችሁ መሰረት ከኛ ጋር ተመሳሳይ ታሪክ ያላችሁ የጠፋባችሁ ሰው ያለ ሰዎች ለኛ ታሪካችንን ብትነግሩን እኛ በዚህ የዩቲዩብ ቻናላችን ላይ እንደምናቀርብ ቃል ገብተንላችሁ ነበር። በዚሁ መሰረት ዛሬ እንግዲህ ከሁለት እንግዳዎች ጋር ተገናኝቻለሁ ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ፣ እስኪ እባካችሁ ራሳችሁን አስተዋውቁልኝ። እሺ፣ እኔ እርጎዬ ሰንደቅ እባላለሁ። የባለቤቱ ከሊፋ አብሉጉ አህመድ እባላለሁ። እሺ፣ አቶ ከሊፋ ወይዘሮ እርጎዬ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ፣ በመጀመሪያ እስኪ ንገሩኝ ስለ ራሳችሁ። ታሪኩ የእሳቸው ይመስለኛልና በደንብ እስኪ ንገሩኝ ስለሳቸው። ስለሱ የትውልድ ስፍራ ነው። የትውልድ ቦታቸው የትና መቼ ተወለዱ? መቼ ተወለደ? ያው ክፍለ ሀገር የልደት ካርድም ምንም ስለሌለ አናቀም፣ እድሜያችንን አናቀውም፣ እንዲሁ በግምት ነው እና የትውልድ ዘመን አናቀውም። ነገር ግን የተወለደ እሱ ጎባ የሚባል ሀገር ነው እና ሁለት እህቶች አሉት፣ እሱ ሶስተኛ ነው እና አንደኛዋን እህቱን የመጨረሻውን ትንሿን እህቱን አያውቃትም። ልጆች ሆነው እናት አባት ሞቱባቸው። እሺ፣ እንመጣለን ወደሱ። እሺ፣ ጎባ የሚባል ቦታ ነው የተወለዱት ብለውኛልና ጎባ የት አካባቢ ነው የሚገኘው? ይሄንን የማያውቁት ተመልካቾች ስላሉ ጎባ ማለት ከቦንጋ አልፎ ነው። ቦንጋ ማለት ደቡብ ክልል ውስጥ ቦንጋ የሚባል ቦታ። አዎ፣ እሺ። በጅማ ነው የሚሄደው እና ቦንጋ አለ። ከቦንጋ ደግሞ የነሱ በጣም ይርቃል፣ ወደዛ ይሄዳል። እኔ አገሩን በእንትን አላውቀውም፣ ግን እንደነገረኝ እሱ ቦንጋ ማለት ወደ ማነው ጎባ ማለት ቦንጋ አልፎ እንደሆነ ይነግረኛል። እሺ፣ እስኪ ስለ ቤተሰቡ ይንገሩኝ ጋሼ። በእርግጥ ሶስት ነን። በአባታችን እና በእናታችን ስር ተወልደን አድገን ነበር። ሶስት ሰዎች ነን፣ ልጆች ነን። እዚህ መካከል መጀመሪያ አባታችን ነው። የአባቶት ስም ማን ይባላል? መግነቸው ነው የሚባለው። መግነቸው። እሺ፣ እናታችን አለም ተወለደ። እሺ፣ በዚህ ሂደት ውስጥ ጎባ የሚባለው ቀሻ የሚባልም አለ። ዋና የንግድ ማዕከል ሰባያ ለኢትዮጵያ ማለት ነው። ቡና አምራች ነገር ነው። እዛ እንደደረስኩ ልጅ እዛ እንደደረስኩ ቀጥታ ወደ ቦንጋ መጣ። ቦንጋ ስመጣ ማቆሰ የለም፣ ድንገት ነው ሰው ዝም ብሎ ወሰደን። እሺ፣ አሳደገን። እሺ፣ ከእህታቸው ጋር የነበረውን አስተዳደግ አጫውተውት ነበረ። እሳቸው ምን ይመስል ነበር? እስኪ ንገሩኝ። እንግዲህ ያው በልጅነታቸው እነዛኛዎቹን እህቶቹን ማን እንዳሳደጋቸው አይታወቅም። ሶስቱም ተበታትነው ነው። ስማቸው ማን ይባላል? ሁለቱ አንደኛዋ የትንሿን አያውቀውም ስሟን። ልጆች ሆነው ስለሆነ የተለያዩ አያውቀውም። ትልቋ ግን ማዕረግ ትባላለች። ማዕረግ መግነቸው ነው የምትባለው። ማዕረግ መግነቸው። እሺ፣ ስለሳቸው ሲያስቡ ምን ይሰማቸዋል? ምን ይሎታል? ለእርሱ ምን ብለው ነው የሚነግሩት? በቃ ሁል ጊዜ እህቶችን ባገኝ እህቶችን ሁሌ ነው ይሄንን የሚለው እና በተለይ አሁን ከቅርብ ጊዜ ወዲህ ቢያንስ ከአንድ ዓመት ከሁለት ዓመት ወዲህ በጣም ነው የሚፈልጋቸው። በጣም ባለፉት 2 ዓመታቶች ውስጥ በዚህ በ2 ዓመት ውስጥ በጣም በጉጉት ነው የሚፈልጋቸው። እነዚህም አፈላላጊዎች ላይ እንደዚህ ሲያይ ቤተሰብ ሲገናኝ ሲያይ ምናምን በጣም ነው የሚጓጓ አሁን ላይ ማለት ነው። እሺ፣ እንዴት እንደተለያዩ ትዝ ይሎታል ጋሼ? አዎ፣ ያው ምክንያት የሆኑ መነሻዎችን
እናት አባታችን በሞት ማጣታችን ነው። ከዛም በኋላ የምንደገፈው ሰው ከዛ መካከል እኔ ቀደም ብዬ ቀሻቢ ያለው ከዛ ወደ ቦንጋ መጣሁ። እሺ ቦንጋ መጥቼ አንድ ሰው መልካም ሰው መኖር ጀመርኩ ከእህቴ። ከዛ በኋላ እህቴ ዳይዛ ትኑር ምን ትበል ትንሿ ደግሞ በህይወት ትኑር ተለያየን። እኔ ቦንጋ ገባሁ። ቦንጋ ትንሽ ከቆየሁ በኋላ እንደገና ጅማ መጣሁ። ከጅማ ዳሮን ገብቻለሁ። በዚህ መካከል እህቶቼ መጥቻለሁ። አቀን እሺ እርሳቸው ከእህታቸው ጋር ሲለያዩ ስንት ዓመታቸው ነበር የዛን ጊዜ? ቦንጋ በሚገናኙ ሰዓት በተለያዩበት ጊዜ እና እናትና አባታቸው ሲሞቱ ነው የተለያዩት። በዛን ጊዜ ስንት ዓመታቸው ነበር ያስታውሱታል? አስራዎቹ ቤት ሆነው ነው የተገናኙ። እንደነገረኝ አስራዎቹ ቤት ሆነው ነው የተገናኙት። ከዛ በኋላ እሱ ወደ አዲስ አበባ ሲመጣ እሷ እዛው ቀረች። በኋላ ላይ ከዛ በኋላ ተያይተውም ተገናኝተውም አያውቁም። ትክክለኛ ቀኑን ያስታውሱታል? የተለያዩበትን አያውቀውም። የሆነ የሚያስታውሱት በዛን ቀን ያደረጉት ነገር ምናልባት ካለ ምናልባት? አይ ምንም ነገር የለም። ያስታውሱት ነገር የለም። ተገናኙ። ከዛ ብዙ ጊዜ ሳይቆዩ እሱ ወደዚህ ወደ አዲስ አበባ መጣ። ከዛ በኋላ በቃ ተለያይተው ቀሩ። በዚህ ለመጨረሻ ጊዜ ከእህቶት ጋር ማለት ነው ሲለያዩ የተባባሉት ነገር አለ? ምናልባት ያወራችሁት ነገር ካለ ለመጨረሻ ጊዜ ያወራችሁት ነገር ምንድን ነበር? ምክንያቱም ለምን መሰሉት የጠየቁት ይህን ጥያቄ ምናልባት እህቶ የሚያዩት ከሆነ ይህን ቪዲዮ ምናልባት እሱን አስታውሰው ቢመጡ በሚለው ነው እና ከዛ አንጻር ቦንጋ ከተማ ውስጥ እንደ ያው አባትና የሌለው ሰው እዛም ልጅ ይላላካል። በዚህ ሂደት ውስጥ ወንዝ አለ። ከከተማ ዳርቻ ወንዝ ቀርቶ ነው ተመልሰው የሚመጡትና እህቴ እዛ አገኘችኝና ግን ትሻለች። አቤት አንተ ወደዚህ መምጣት የለብህም፣ ወንዝ ውሃ ልቀዳ ነው የምመጣው። አስትቀዳ ተመልሰን ወደ ከተማ ውስጥ እንገባለን። ከተማ ውስጥ በዛ ሂደት እሷን እዛ ተወኩኝ ወደ አዲስ አበባ ነው የማገባው። ስለዚህ ለመጨረሻ ጊዜ ያወሩት ይህንን ነበረ ከእሳቸው ጋር። በጣም ደስ ይላል። እሺ እሷ የተወለደችበትን ቀን ያውቁታል? ቀኑን አላውቅም። ሁላችንም የተወለደ እኔ አለው እሷ አለች፣ ታናሻችን አለ። ጎባ የሚባል ቦታ ነው። ልዩነት ውስጥ ምን ያህል ዓመት ልዩነት እንዳላችሁም አያውቁትም? 2 ዓመት 3 ዓመት ይሁን አያውቁትም? እሺ እስኪ ስለ እህቶት ይንገሩ። ምን አይነት ልጅ ትመስላለች? የፀጉር ቀለሟ ሊሆን ይችላል፣ የአይን ቀለሟ፣ ቁመቷ፣ ምናልባት ለየት ያለ ምልክት ካለ ሰውነቷ ላይም ወይም ፊቷ ላይ እንደዛ እስኪ ይንገሩ። እኔ ተቆርላለሁ። እህቴ ቀይ ነች። ወላጅ አባታችን በሞት የተለየው ሰው በጣም ቀይ ነው። እንደውም ቀይ ነው፣ ቁመቱ እጅግ ነው እለዋለሁ። እና ወለድ ቀይ ነች፣ በጣም በጣም ቀይ ነች። ከተማ ውስጥ ነው ትልቅ ስራ እየሰራች የነበረችው። እሷን ለማግኘት ለማወቅ እዛ ሁኝ ያገኛታለሁ። ሀሰት ቀዳማ ያታለው ከተማ ውስጥ ገበያ ማዕከል አገኛታለሁ። ከዛ ተነስቼ ጅማ ከገባ በኋላ ሰማይ መራቀብኝ። እንዴት አድርጌ ላገኛት? ሌላ ሰው የለኝም። ሁላችን ወንድም ታላቅ ወንድም እና በዚህ ሂደት ውስጥ እኔ ወጣሁ፣ ጅማ ገባሁ። ከጅማ ወደ አዲስ አበባ። ከዛም በኋላ ማግኘት አልቻልኩም። በቃ ብዙ ጊዜ እንናርጎ እንዴት አድርጌ ይሄ ሌላው ይቅር ታላቅ ማግኘት አለብኝ የሚል በቃ በልቤ ያለ ትንሽ እንደውም ቦንጋ ልግባ እላለሁ። አይ ቦንጋ ምናልባት ላትቀመጥ ትችላለች። ከቦንጋ ብዛን ተፈሪ ይሄዳሉ፣ ቲፒ ይሄዳሉ። ጅማ እንኳን ብዙ ቦንጋ ያለው ሰው ጅማ መጥቶ ሰርቶ መብላት ይፈልጋል። ወደዛ የትም ቢሄድም አላገኛትም። ሰው ልጅ ምናልባት ትዳር ይዛ ልትሄድ ትችላለች፣ ስልት አፈራ ትችላለች።
ርቅ ያሉ ከሄቴ እሺ ምናልባት የምታስታውሱት ቅጽል ስም ወይ ሌላ የምትጠራበት ከትክክለኛ ስሟ ማዕረግ ነው ያላችሁኝ ስሟን እና ከሱ ውጪ ሌላ የምትጠራበት ስም ካለ ምናልባት? ማዕረግም ትባላለች። አለሚቱም ይሏታል። አለሚቱም ትባል ነበር። አለሚቱ የእናታቸው ስም ነው አይደል? አለሚቱ የእናቱ ስም ነው። ቅጽል ስም የላቸውም ማለት ነው እንግዲህ ባይኖራት። እሺ አውቃለሁ ረጅም ጊዜ ሆኖታል ይሄ ነገር ከተፈጠረ እንግዲህ ስንት አመቱ ማለት ነው እናቴ? ቢያንስ 50 ዓመት በጣም ረጅም ጊዜ ነው። 50 ይገባል። ምናልባት ግን በዚህ ረጅም ጊዜ ውስጥ የልደት ሰርተፊኬት ወይ የሆነ ወረቀት የእሷን መኖር የሚያሳይ ወይም ፎቶግራፍ ያው ግጥም ያለ ገጠር ስለሆነ ምንም የሕክምናም የምንም ነገር ለምን መሰለ አንደኛ በጣም ትንንሾች ልጆች ሆነው ነው የተበታተኑ። ሲቀጥል ደግሞ እዛ አካባቢ እንዲህ አይነት መረጃ የለም። ይሄ ልደት ካርድ የሚባል ፎቶ የሚባል ምናምን ይሄ የክትባት ምናምን የለም እና ይሄ ነገር ስለሌለ አንድ እድሜያችንን እንዲህ በእንትን አናውቀውም፣ በግምት ነው የምንናገረው እና ይሄ ማስረጃ የላቸውም። ምንም አይነት ማስረጃ እጁ ላይ የላቸውም። እሺ እሳቸው ምናልባት ትሄዳለች ብለው የሚገምቱበት ቦታ ለምሳሌ ከተማ ሊሆን ይችላል። ምናልባት እናትና አባታችን ሞቱም ስላሉኝ የህፃናት ማሳደጊያ ሊሆን ይችላል፣ ወይም ዘመድ ወስዷቸው ወይም በጉዲፈቻ ሊሄዱ ይችላሉ ብለው የሚገምቱበት ቦታ አለ? ጉዲፈቻና ህፃናት ማሳደጊያ ይገባሉ ብለህ እንዳታስብ፣ ትንሽ ከፍ ብለዋል። 10ዎቹ ቤት እድሜ ውስጥ ናቸው ያሉት እና እዛ ውስጥ አይገቡም። ምናልባት ግን የተገናኙት ቦንጋ አይደለ? ቦንጋ ተገናኝተው ምናልባት ወደ ቴፒ ምናልባት ወደ እዛ አካባቢ ወዳሉ ከተሞች ምናልባት ሽፍት አድርገው ከሆነ ምናልባት አይታወቅም። ወይ እዛውም ልትኖር ትችላለች፣ ወይ ደግሞ ወደ ሌላ ትንንሽ ከተማዎች ምናልባት እንደው ከሄደች ነው እንጂ ትንንሽ ከተሞች እዛው አካባቢ ያሉ ትንንሽ ከተሞች ምን ናቸው ያውቁታል? ሚዛን ቴፒ ያለ፣ ጅማ አለ። እንደዚህ አይነት ጅማ ትልቅ ነች፣ ትልቅ ከተማ ትልቅ ነው። ምናልባት ወደዛ ምናልባት ሄደው ሊሆን ይችላል። እሺ በመብራት መቋረጥ ምክንያት ፕሮግራማችን ለተወሰነ ደቂቃ ተቋርጦ ነበር። በጣም ይቅርታ። እሺ ወደ ጥያቄያችን እንመለስና እህቶትን ካጡ በኋላ ህይወቱ ላይ ያሳደረው ተጽዕኖ ምን ይመስላል? እስኪ ስለሱ ይንገሩኝ። በእርግጥ እናት አባት ከሞቱ በኋላ ያው ተበታትነናል። ተበታተን በኋላ ታላቅ ተነዛች ታናሽ ወደ ገጠር ገብታለች እና እንደገና ከቦንጋ ተነስቼ አዲስ አበባ ገባሁ። አዲስ አበባ ከገባሁ በኋላ ቆየሁና ያው ትዳሩ ዓለም ገባን። አብረን ነው የምንኖረው። እስኪ ጤና አለን፣ ሰላም አለን። ያው እህቶትን ማጣቱ ህይወቱ ላይ ያሳደረው ተጽዕኖ ካለ ብዬ ነው። አዎ አለ። ምክንያቱም ለምን ወገኔ ናቸው ብዬ ማስበው ሰው የለም። እናት አጥቻታለሁ፣ አባት አጥቻለሁ። ከዛም በኋላ ታላቅ እህቴን እንኳን አጥቻታለሁ። ከዛም በኋላ ትልቋን ነው ያገኘኋት። እሷም አሁንም ከእኔ በጣም የራቀች ነች። ይሄ ቦታ ነው ያለው ብትለኝ እንደው የፈለገው ይሁን ትራንስፖርት ያለበት ሀገርና መሄድና ፈልጌ ማግኘት እችላለሁ፣ ግን አሁን አልችልም ያለችበት ቦታ። እርሶስ ምን ይሉኛል? ማለት እህታቸውን ማጣታቸው ከእርሶ ጋርም የሚያወሩበት ነገር ይኖራል እና ለእርሶስ ምን ብለውት ያውቃሉ? ምን ያህል ተጽዕኖ አሳድረውባቸዋል? በእርግጥ ከእናት ከአባት ተለይቶ ማደግ፣ ከቤተሰብ ተለይቶ ማደግ ከባድ ነው። ግን እሱ ሲነግረኝ እንደው እድል ሆኖለት ያሳደጉት እንደ አባት ሆኖ አሁንም የሚጠራባቸው ማለት ነው አባ ወልጉ ይባላሉና ከሊፋን ብለው ስም ያወጡለት ያንን የድሮ የልጅነቱን የግንኪሾ የሚለውን ስም
ትተው ራሳቸው ስም አውጥተውለት ከሊፋ ብለው በራሳቸው አባቡልጉ ተብሎ እንዲጠራ ያደረጉትና እንደ ልጅ አድርገው እንዳሳደጉት በቃ ከልጅም በላይ አድርገው በቃ ከልጆቻቸው ምንም ሳይለዩ እንዳሳደጉት ይነግረኝ ነበረ። እና ትንሽ ደግሞ ከዛ አለፍ ብሎ ካደገ በኋላ ነው እንደገና ወደ ቦንጋ ከተማ ይሄድና ቀሻ ነው ሀገሩ ስሙ። ከቦንጋ እስከዛ ረጅም ኪሎ ሜትር ነው። ቀሻ የሚባል ሀገር ላይ ነው ያሳደጉት እነዛ ሰዎች ማለት ነው። እና የልጅን ያህል ነው ያሳደጉት ሰዎች እና ይህንን ይነግረኝ ነበር። ከዛ በኋላ ግን ህይወት በጣም ከብዶት እንደነበረ ሁሉ ይነግረኝ ነበር። ከዛም ወጥቶ እንደገና ከቦንጋ ደግሞ አዲስ አበባ መጥቶ በጣም ብዙ ችግር አሳልፎ ምናምን ያው ዛሬ ላይ ደርሷል ማለት ነው። እሺ ከዛ በኋላ ሌላ ሰው ከቤተሰቡ ያገኙት ዘመድ ወይም ሌላ ሰው አለ? የለም፣ ማግኘት አልችልም። ማንንም ሰው አላገኙም? ከዛ አላገኘሁትም። አዎ ቤተሰብ የሆነ ሰው ስጋ ዝምድና ያለው ሰው ማግኘት አልችልም። እዛው አካባቢ ምናልባት የሚያውቁት ሰው ምናምን ካለ ምናልባት እሱን ለማጣራት ነው። እሺ ለመፈለግስ ሞክረዋል? ምን ያህል ርቀት ድረስስ ሄደዋል ለመፈለግ? እርቄ አልሄድኩትም። እንግዲህ በተለይ አንዳንድ ጊዜ ማቃቸው ከተማ ውስጥ ያሉ ሰዎች ጋር ስልክ ደውልና ከተነጋገርኩ በኋላ እህቴ እንደዚህ ቦንጋ ከተማ ውስጥ ነበረች፣ እኔ ልጅ ነኝ፣ እሷም እርግጥ ከኔ ከፍ ትላለች እና አሁን ቢመጣ እናገኛታለሁ ወይ ቢመጣ አገኛታለሁ ወይ? ምክንያቱም ትልቅ ነው የኔ ታላቅ በጣም ትልቅ ሰው ነች። ዳር ልትይዝ ትችላለች፣ ልትወልድ ትችላለች፣ አካባቢው ለውጣ ልትኖር ትችላለች እና የእሷን አድራሻ ስልኳን ሆነ ማንኛውም አድራሻ ባገኝ ኖሮ እሄዳለሁ። ግን ይሄንን ሞከርኩት ማግኘት። እሺ በሌላስ በሶሻል ሚዲያ ለመፈለግ ሌላስ የሞከሩት ነገር አለ? እርሶስ ለማገዝ የሞከሩት ነገር? እኛ ኤቢኤስ ተመዝግበን ነበረ። እሺ እና ኤቢኤስ ላይ ምንም አይነት ማስረጃ የላችሁም ብለው አልተቀበሉንም ማለት ነው። ወደ አመት ከምናምን ጠብቀናቸው እንደገና ሄደንም ጠየቅናቸው። የፎቶ ማስረጃ ሲሉን የለም የፎቶ ማስረጃ ብዬ ነገርኳቸው። በዛ ምክንያት አልተቀበሉንም ማለት ነው። አንድ እሱ ነው። ሁለተኛ ነገር ደግሞ እዛ ቦንጋ አካባቢ ያሉ ሰዎችን እንደዚህ በሰው እንትን ብለን ሞክረን ነበር። ሚዲያ ላይም እንደዚህ የምን ሚዲያ ነው የሚባል ደግሞ ሚዲያው ደግሞ የምን መሰለ ሬዲዮ ነው። ጅማ ላይ ያሉ ቦንጋ ላይ ያሉ እንለጥፋለን ምናምን አሉት። ለሱ ነው ደውሎ ያገኛቸው ሰው ስልክ ሰጥቶት እና እነሱም ይህንን ያደረጉ አይመስለኝም። ቢያደርጉም በእንደዛ አይነት መልኩ የምትገኝ አይመስለኝም። በየቦታው ላይ ስሟ ተለጥፈው እንደዛ የምትገኝም አይመስለኝም። ምክንያቱም እዛ ክልል ላትኖር ትችላለች። ስለዚህ እነዚህን ሶስቱን ነገሮች ሞከረን ነበር። እሺ ስለዚህ ሲፈልጉ በጣም የከበዳችሁ ነገር እንግዲህ ፎቶግራፍ አለመኖሩ ይመስለኛል። ከዛ ውጪ ሌላ የተቸገራችሁበት ነገር አለ? በዛን ጊዜ ስትፈልጉ ምን ያህል ሞክራችሁት ምን ያህል ደግሞ ተቸግራችሁበታል? በዛ አይ አልተቸገርንም። ያው ኤቢኤስ ላይ ትንሽ እዛ ጋር ያው እንደዛ አመት ከምናምን ጠብቀናቸው እሱ ብቻ ካልሆነ በስተቀር ሌላ ምን የሚያስቸግረን ነገር የለም። እሺ እስኪ ስለ እህቶት ልጠይቁትና ምናልባት እህቶስ እየፈለገችሁት ይመስሉታል? እሷስ ልክ እንደርሱ የተለያዩ ሙከራ እያደረገች ይመስሉታል? ምክንያቱም እሷን አሁን እዚህ ቦታ ነች እንዲህ ቦታ የሚባል ወይ እሷን እንደዚህ አይነት መረጃ ባገኝ ኖሮ መድረስ ይችላል። ግን አሁን ስሙ ቦንጋ እኔም ትንሽ ሆኜ ያደግኩበት እሷም ያደገችበት ቦታ ነው። ቦንጋ ማደጓን አውቃለሁ። ግን ከዚህ ቦንጋ እኔ አዲስ አበባ ከገባው በኋላ አሁን ያላትን ትኑር ሚዛን ተፈሪ ትሄድ አዲስ አበባ ትግባ እዚህ ሆነም አላውቃትም። እሷስ እየፈለገችሁት ይመስሉታል? ማለት እሷ እህቶት እርሶን እየፈለገች ይመስሉታል? ምናልባት እንደው ብንገናኝ ቀስ መጀመሩ ብንገናኝና እንደው በስልክ እንኳን ብንነጋገር እኔ
እንደው የምኖርበት ቤት ሳይሆን እንደው ሂጅም ቢሆን ይዣት እመጣለሁ። ያ የለም መረጃ የለም። እርሶስ ምን ይላሉ እዚህ ሀሳብ ላይ እናቴ? ምናልባት እንዳልከው ልትፈልግ ትችላለች። እግዚአብሔር ረድቷት በህይወት ካለች ዝም ትላለች ብዬም አላስብም። ትፈልገዋለች። ግን እኛ ደግሞ ስሙን ድሮ አናውቀውም። አሁን ነው በቅርብ ነው የነገረን። ይሄ የእናት አባት ያወጡለትን ስም አናውቀውም። አሁን ማነው ስማቸው? እናትና አባት ያወጡላቸው ስም ግንኪሾ። እሺ። እናት አባት ያወጡለት ግንኪሾ ይባላል። አሁን ደግሞ ያሳደጉት አባቱ ደግሞ ከሊፋ ብለው ነው ያወጡለት። ከሊፋ ብለው ማለት ነው። ስለዚህ ምናልባት ኢቢኤስ ላይ እኔ ድሮ በጣም እከታተል ነበርና ይሄ ስም ግንኪሾ የሚለውን ነገር ስለማናቅ ምናልባት ፈልጋ ሊሆን ይችላል። ድሮ ደግሞ ኢቢኤሶች ብዙ ጊዜ እኔ ፎቶም ሳይቀበሉ ያለ ማስረጃም ነው አይቻለሁ ሲያገናኙ ሰዎችን። ስለዚህ ምናልባት በዛን ሰዓት ምናልባት አላውቅም እንጂ መቼም በሶሻል ሚዲያ ሳትሞክር አትቀርም ብዬ አስባለሁ። እሺ እርሱ ከሷ የሚናፍቁት ነገር አለ? ከእህቶት ከእህት? አዎ። ምን የሚናፍቁታል? ምን አይነት ጊዜ ነበር? ምክንያቱም እናት ያጣው ሰው ነኝ፣ አባት ያጣው ሰው ነኝ። ምትክ አድርጌ ማየት እሷን ነው። እሷን ማግኘት እፈልጋለሁ። ምንም ይሄ ነው አልልም። ካገኘኋት በኋላ እግዚአብሔር ያውቃል። ወይን እግዚአብሔር እሷን ይረዳታል ወይ እኔንም ይረዳኛል። እና በቃ እሷን ማየት እፈልጋታለሁ። ታላቅ እህቴ ነች። ወይ ትዳር ይዛለች ወይ ልጅ ወልዳለች፣ አላውቅም። ያላትን ሁኔታውን አላውቅም። በልጅነቱት የሚያስታውሱት ነገር አለ ከሷ የሆነ አብራችሁ የምታሳልፉት? በልጅ በእርግጥ ትንሽ በለጥ ትላለች እና ግን ቦንጋ ከተማው ሶኝ ትንሽ ከከተማ ወንዝ ዳርቻው ሄዶ ውሃ ምናምን ይቀዳል። ቅድም የነገሩኝ ማለት ነው። ያን አያታለሁ። ትልቅ ነች እሷ፣ ትልኛለች። ከመቼስ ያው ሰው መውደድ ቤት በቃ እንደ ስጋ አድርጋ ወስዶ ነገር አለ አይደል? እህቴን ታላቅ እህቴ ነች። ውሃ ለመቅዳት ወንዝ ስትሄድ እንኳን ሂጅ ትንሽ ያግዛታለሁ። ዝም አትልም። መቼስ እህትን ብትሆን አቆርስቶ ዳቦም ቢሆን ቆርሳ ታጎርሳለች። ይሄ ፍቅር ይሄ በቃ ጭንቅላት ላይ በቃ ያመኛል። በህይወት ባገኘኋት ነው። እርሶስ ምን ይላሉ? እንግዲህ በዚህ ዙሪያ ያው በዛን ሰዓት ያው እሱ በነገረኝ መረጃ መሰረት እንጂ እኔ ምንም አላውቅም። ግን የሚያስታውሱት እሳቸው የነገሩት ጥሩ ትዝታ የሚሉት አለ? በቃ እሷ ዋለት ቀዳ ስትሄድ ተፈላልገው እንደሚገናኙ አውቃለሁ። ነግሮኛል። ተፈላልገው ይገናኛሉ። ከዛ በኋላ ያው ትንሽ ጊዜ ነው የተገናኙ። ከዛ በኋላ እሱ ከዛ ክልል ሲወጣ በቃ ተለያይተው ቀሩ። ይህንን ነው የነገረኝ። እሺ እንደው ይህንን ፕሮግራም እያየችው ከሆነ እህቶት ምን ማለት ይፈልጋሉ? ቀጥታ መናገር የሚፈልጉት ነገር ካለ? እኔ እግዚአብሔር ቢራዳን ቢያግዘን ያግዛል እግዚአብሔር። በእርግጥ እንደው እህቴን እኔ ሚዲያ አካባቢ ልዩ ማለት ብዙ አቅም ጉልበት እንደው የኔን ስም ወስዶ የኔን መልክ ወስዶ እንኳን እህቴ ቢያገናኝ ስለ እውነት ነው የምልህ። ይሄ ከእግዚአብሔር በታች ያሉ ሰዎች ናቸው ነው የምለው ነው። ከእግዚአብሔር በታች ያሉ ሰዎች ናቸው እንጂ እነዚህ እግዚአብሔር ብቻ አይደሉም ብዬ ወስኜ እህቴ ምንም ይሁን ምንም ያው አንድ ቤት ውስጥ ትዳር ልጆች አሉ፣ ትልቅ የደረሰ ልጆች አሉ። በቃ እነሱ ቤት ይኖር እንጂ አቅሜ የሚችለውን ያችን እህቴን ባገኛት ማደርገው ነገር ካለ ያደርጋታለሁ። ያ በቃ በእኔ ቁጭ ብዬ ብቻዬን እህቴን ካገኘኋት እዚህ አገር ስራ በፊት በስራ ዓለም ላይ ብዙ ኖሬያለሁ። መንግስት ተቋምም ሆነ በግል ተቋም ሰርቼ ከዛ በኋላ ነው እና እሷን እንደው በረዳኋት ባገኘኋትና የትዳር ይዛለች ወይ ልጅ ወልዳለች ወይ በምን ሁኔታ ላይ ነው ያለችው የሚለውን ማወቅ እንፈልጋለሁ። በቃ ይሄ ነው ግን ጭንቅላት ላይ ማታ ተኝቼ ቀንም ሆኜ
እንደ እብድ መንገድ ላይ ያወሩ መሄድ በጣም ያስደነቀኝ ከእርሱ እርሱንም ሳላደንቅ አላልፍም። እንግዲህ ታሪኩ ከተፈጠረ 50 ዓመት ይሆነዋል እና በዚህ ሁላ ጊዜ ውስጥ ተስፋ ሳትቆርጡ አሁንም ድረስ እየፈለጋችኋቸው ነው። ይህንን በጣም ሳላደንቅ አላልፍም እና ግን አንድ ነገር ማወቅ ፈለግኩኝ። ይህን ሁላ ጊዜ በተስፋ እንድትፈልጉ ያደረጋችሁ ምንድን ነው? ምንድን ነው ያጠነከራችሁ? ከእርሶ ልጀምር። እንግዲህ ያው መቼም ቤተሰብን ትፈልጋለህ፣ እንኳን እናትም አባትም ወገን። አሁን እሱ ቤተሰብ የሚያደርግ የኔን ቤተሰቦች ነው፣ የኔን እህቶች፣ የኔን ወንድሞች አስተምሮ እስከ ዩኒቨርሲቲ ድረስ የእሱን ቤተሰብ አንድም ማለት የተወለዱትን ማለት ነው ያሳደጉት። ያው ከእናትም ከአባትም በላይ ናቸው። በጣም ነው የሚወዳቸው፣ በጣም ነው እነሱ የሚያሳደጉት። እንደነገረኝ በጣም ነው የሚወዱት እና እሱ አሁን እየረዳ እያስተማረ እስከ ዩኒቨርሲቲ ድረስ ስራ ያስያዛቸው የኔን ወንድሞች ነው። የእሱ ቤተሰብ የለውም እና ያኔ እንደውም አይሰማውም ነበረ፣ ስራም ስለሚሰራ አይሰማውም ነበር። አሁን ላይ ግን በቃ ቁጭ ሲል ቤተሰብ በቃ የሚል ነገር ሰው ቤተሰብ እንትን ሲል ሲያይ ኢቬስ ላይም እንደዚህ የጠፋ ቤተሰብ ሲገናኝ ሲያይ እኔም እኮ እህቶችን ማለት ጀመረ ማለት ነው። እና ከሱ የበለጠ ደግሞ እኛ በጣም ነው በጉጉት የምንፈልጋቸው። በጣም ልጆቼም እንደዛው እኔም እንደዛው። እሱ ደግሞ እንግዲህ ከኛ የበለጠ ደግሞ ውስጡ ብዙ ጊዜ መናገር አይፈልግም። እሱ በውስጡ ያለውን ነገር አምቆ የመያዝ ነገር አለው። ግን እኛ እንዲህ በቃ እነሱን ለማግኘት በጣም ልጆቼም እኔም በአቅሜ ሞክራለሁ በጣም እና ያንተን እንትን ስናይ ራሱ በቃ እስኪ ቆይ እንደውልለት ብለን ነው እዚህ ደወልነው እና እርሶስ ማለት የሚፈልጉት ነገር እዚህ ላይ ምንድነው? ይሄን ሁሉ ረጅም ዓመት በተስፋ እንዲቆዩ ያደረጉት እንዲጠነክሩ? ምክንያቱም ብዙ ሰው ረጅም ጊዜ ነው፣ 50 ዓመት ቀላል ጊዜ አይደለም እና በዛ ጊዜ ውስጥ አንዳንድ ሰው ጭራሽ ተስፋ ቆርጦ በሚተው ሰው አለ። አይ በቃ ይሄ ነገር የማይሆን ነገር ነው ብሎ የሚያስብም ሰው አለ እና እርሱን ግን እንደዚህ ጠንክረው እንዲቆዩ ያደረጉት ነገር ምንድን ነው? ያው መገናኘት ጉዳይ ነው። እሷ ያለችበት ቦታ በትክክል ብደርስበት ብዙ ጊዜ ሞክራለሁ፣ በስልክ ሞክራለሁ፣ በሰውም ስልክ ደውዬ ቆይ አሁን ማስታወቂያ እንለጥፋለን ስሟን እዚህ እንድናደርጋለን ብለው ወደ እኔ ስልክ ይደውላሉ። በቃ እንዳደረጉ አድርጌ ከልብ በጣም አመሰግናቸዋለሁ። ቆይቼ ደግሞ መልሼ እንዴት አደረጋችሁት የት ደረሰች ብዬ ስል ወዲያው ነው ደግሞ ሰው ነውና ይረሳል። መልሼ እደውላለሁ ረስስታን ነው ምናምን ይላሉ። በቃ ያው አልችልም፣ አለቅሳለሁ፣ በጣም ይከፋኛል። በቃ በጣም ይከፋኛል እና በዛ ነው እንዲህም ሆኖ ልቤም አያርፍም፣ ውስጤም አያርፍም። እንደው ለማንም ለትዳሬም ለልጆች አልተናገርኩም። ትንስቼ ልሄድና ልፈልጋት እላለሁ በውስጤ። ግን ይሄንን እንዴት ያለው ደግሞ ያ ነው እህቴን አግኝቼ እንደው በእውነት ነው የምላችሁ ምንድነው እውነት እግዚአብሔር ነው ይጠብቃቸው። እህቴን ዛሬ አግኝቼ ነገ ሞተ ከሊፋ ቢባል እኔ ምን ይመደል የማንነት ጥያቄ በጣም ከባድ ነገር ነው። ይህንን ነገር ደግሞ ከኛ በላይ የሚረዳው ሰው ያለ አይመስለኝም። እንግዲህ ፕሮግራማችን ያለቀ ነው። ለተመልካች ምን ማለት ትፈልጋላችሁ? ይህንን ፕሮግራም አይቶ እንዲጠቁሟችሁ ሰዎች ምን ማለት ትፈልጋላችሁ? አሁንም ከእርሶ ልጀምር። ይቅርታ። እኔ ማለት የምፈልገው ካየችው እራሷ ልታዩ ትችላለች፣ ልጆቿ ሊያዩ ይችላሉ፣ አካባቢ ላይ ያሉ ሰዎች ሊያዩ ይችላሉ። ምናልባት እንደሱ ስሟ ካልተቀየረ ምናልባት እሷን የሚያውቁ ሰዎች እንደው ቢያገናኙ ለእሷ ቢነግሯት እና ነግረዋት እንደው መገናኘት የሚችሉበት አጋጣሚ ቢገኝ ደስ ይለኛል። ከሱ በበለጠ እኔ በጣም ነው የምጓጓው በጣም። ምክንያቱም እሱ
የኔን ቤተሰቦች ነው እየረዳ የኖረው። ቤተሰቦችን በቃ የኔ ሙሉ ቤተሰብ ማለት እችላለሁ። እና የራሱ አንዳችን ቤተሰብ የለውም፣ የኔ የሚለው የለውም። እና አሁን ላይ ግን ውስጡ ላይ ምን እንትን እንዳለበት አላውቅም። በጣም አሁን በጉጉት ነው የሚፈልገው እና ከሱ በበለጠ ደግሞ እኔም ጓጓለሁ፣ ልጆችም እንደዛው። ስለዚህ እንደው የምታውቋት ሰዎች ብትኖሩ እንደው በጌታ ፍቅር እንደው ብታገናኙ እንላለሁ። እርሱስ ምን ማለት ይፈልጋሉ? ይህንን ፕሮግራም ለሚያዩ ሰዎች የእሷ ብቻ ሀሳብ ሳይሆን የእኔም ሀሳብ ነው። እንግዲህ እሷ በእርግጥ አዲስ አበባ ነው ያደገችው ነው። ቁጭ ብዬ ቦንጋ ሂጄ ቀረቤታ ያሉ ሰዎች አሉ፣ ትልልቅ ሰዎች አሉ፣ ከተማውን በሙሉ የሚቆጣጠሩ ሰዎች፣ ነጋዴዎች አሉ። ሂጄ ለነሱ እንደው ልንገራቸው ወይ ቢረዱኝ እንኳን ያለችበትን ቦታ ትዳር ብትይዝም እሰየው ነው። እሷ ትልቅ ነገር ነው፣ ለእኔም ትልቅ ነገር ነው። ያን ባገኝ ጥሩ ነው። ግን አሁን ያንን እድል እንዴት አገኛለሁ? ያንን እድል እግዚአብሔር እንካ ብሎ ካልሰጠኝ በቀር በምን መንገድ ሂጄ ያገኛለሁ? እንግዲህ አስብ። እናት አታሃል፣ አባት አታሃል፣ እግዚአብሔር አያደርገው እንጂ። ከዛም በኋላ በቃ እህትን ይዘህ መጓዝ እኔ ወንድም አጥቼዋለሁ። መጀመሪያ እናት አባቴ ከመሞታቸው በፊት ትልቁ ቤት ውስጥ ትልቁ ወንድም እሱ አርፏል። ከሞቱ በኋላ ደግሞ አንድ ወንድም አጥቼዋለሁ። ቁጭ ብዬ ማንም እንዳልልም ሁሌ እስከ መቼ ነው የምኖረው? እግዚአብሔር ብቻዬን እላለሁ ሁል ጊዜ። እርግጥ ብቻ አይደለሁም፣ እግዚአብሔር ይመስገን። እግዚአብሔር የሰጠ ልጆች አሉ እና ያ ነው የሚያመኛ ነው። እኔ እንኳን አግኝቻት እህቴንም አግኝቻት ከዛ በታች ያለችው አግኝቻት ዛሬ ቢሞት ምንም አይመስለኝም። በጣም እናመሰግናለን ጋሺ። የቀረ ነገር የምትሉት ካለ እንበልና ፕሮግራማችንን እናጠቅል። እዚህ ላይ ጀምሮ እናንተ የሚዲያ ሰዎች ናቸው። ትክክለኛ ስሟን ብትይዙልኝ። በዚሁ አጋጣሚ እንገሩልኝ፣ ትክክለኛ ስሟ ማን ይባላል? ማዕረግ መግኔቸው። ማዕረግ መግኔቸው። እሱ ድሮ ስሞት ከመቀየሩ በፊት ስሞት ማን ይባል ነበረ? ግንግሾ ነበረ። ግንግሾ መግኔቸው። እሺ፣ አሁን ላይ ስሞት ማን ነው? እሺ፣ ስለዚህ እንደተመለከታችሁት ከዚህ በፊት ስማቸው ከመቀየሩ በፊት ስማቸው ይቅርታ፣ በጣም የእርሶ ስም የድሮ ስሙ የድሮ ግንግሾ መግኔቾ ይባሉ ነበረ። እህታቸው ደግሞ ማዕረግ መግኔቾ ይባላሉ። ስለዚህ እባካችሁን ቦንጋ አካባቢ ላይ የምታውቁ በትክክል ደግሞ ቦታውን ለመናገር ካቡ ቦታው የተወለድኩበት ቀሻ ነው። ማነው? ጎባ ነው። ጎባ የሚባለው ቦታ ላይ ጎባ የሚባለው አካባቢ ላይ ያላችሁ ሰዎች እንድትጠቁሙን፣ ይህንን ፕሮግራም የምታዩ ቦንጋ አካባቢ ላይ ያላችሁ እሳቸውን የምታውቁም ካላችሁ በዚሁ እንድትጠቁሙኝ፣ እዚች ጋር በምታዩት ስልክ ቁጥር እየደወላችሁ ሀሳባችሁን ብትሰጡኝ ይደርሰኛል። በጣም እናመሰግናለን ስለነበረን ቆይታ። እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ይባርክህ። ተባረክ። እናመሰግናለን። ሁላችሁንም ካሜራማኖቹንም እናመሰግናለን። አንተም ተባረክ። እግዚአብሔር እድሜ፣ ጤና፣ ሰላም ይስጣችሁ። እንጀራ ያግኙ። እግዚአብሔር ይባርካችሁ። አሜን። እውነት ነው። እግዚአብሔር ደግሞ የደስታችንን ቀን እንደ ጥያቄው ፈጥኖ እንገናኛለን ብዬ አስባለሁ። ብዙ ጊዜ ሚዲያ ላይ ቴሌቪዥን አይነት ይከተላል። እንግዲህ እንደተመለከታችሁት ፕሮግራማችን ይህን ይመስል ነበረ። አሁንም ተመሳሳይ ታሪክ ያላችሁ ሰዎች፣ ታሪካችሁን እንዲቀርብላችሁ የምትፈልጉ ሰዎች እዚህ ጋር በምታዩ ስልክ ቁጥር እየደወላችሁ ሀሳባችሁን ብትነግሩኝ ይደርሰኛል። በጣም ስለነበረን ቆይታ በጣም እናመሰግናለን። መልካም ቀን።